አንዳንዴ እስኪ አይሆንም ማለት ልመዱ። አልፈልግም፣ አልሰጥም ማለት ልመዱ። ሁሌ ይሄን አድርግልኝ፣ ይሄን አንጭልኝ፣ ይሄን ውሰጅልኝ፣ እሺ እሺ እሺ። እስከ መቼ ነው እሺ እያላችሁ የምትኖሩት? አንዳንዴ አይሆንም ስትሉ የራሳችሁን ውሳኔ ትወስናላችሁ። ሁሌ እሺ ካላችሁ የዛ ሰው ጥገኛ፣ የዛ ሰው እስረኛ ሆናችሁ ትኖራላችሁ። በተለይ ዛሬ ይዤላችሁ የመጣሁት ቪዲዮ በስደት ሀገር ለምትኖሩ በሰው ቤት ተቀጥራችሁ ያላችሁ የመዳም ቅመሞች ስደተኞች በሙሉ ይሄ ቪዲዮ ለእናንተ ይመለከታችኋል። ሰላም ሰላም፣ ውድና የተከበራችሁ የልቤ ዩቲዩብ ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛል እያልኩኝ ዛሬ አዲስ ቪዲዮና ትልቅ ምክር ይዤላችሁ መጥቻለሁ። በተለይ በስደት ዓለም ለምትኖሩ ሰዎች ማለት ነው። 3 ነገር ይዤላችሁ መጥቻለሁ። 3ቱም አስፈላጊና ውጤታማ የሆኑ ነገሮች ናቸው። ምክንያቱም የመኖራችን ትርጉም ከሌለ ምንም ፍሬ የለንም ማለት ነው። አንደኛው በስደት ህይወት ስኬት ወሳኝ ምክሮች። በስደት ህይወታችሁ እንዴት ነው ህይወታችሁን የምትገፉት? እስከ መቼ ነውስ በስደት የምትኖሩት? ሁለተኛው የገንዘብ አያያዝና ብልህ ቁጠባ። ገንዘባችሁን እንዴት ነው የምትይዙት? እንዴት ነው የምትቆጥቡት? ይህንም ሁለተኛው ዋናው ታሳቢ ነው። በተለይ እኛ የመዳም ቅመሞች ገንዘባችንን እንትን ማለት አንችልም። ራስን ማሳደግና የጊዜ አጠቃቀም። ገንዘባችሁን፣ ራሳችሁን፣ ጊዜያችሁን እንዴት ነው የምትጠቀሙት? ከስራ በኋላ ትርፍ ጊዜያችሁን በምንድን ነው የምታሳልፉት? ሶሻል ሚዲያ ማገላበጥ ወይስ የራሳችሁ የግል ስራችሁን በመስራት ወይስ ዝም ብላችሁ ቲክቶክ፣ ዩቲዩብ ላይ ማሳለፍ? ይሄም ሁለተኛ ይያዝልኝ። ሶስተኛው ማህበራዊ ግንኙነትና የግል ወሰን። ከሰዎች ጋር ያላችሁ ግንኙነት እንዴት ነው? ከማን ጋር ነው የምትውሉት? ከማን ጋር ነው የምትገናኙት? ለእናንተ አስፈላጊ ከሆኑ ሰዎች ጋር ነው? በስራ በተለያዩ ነገር በእርዳታ በድጋፍ ነው የምትገናኙት ወይስ በወሬ በዋዛ ፈዛዛ በቀልዶች? በምን ላይ ነው ጊዜያችሁን የምታሳልፉት? ሶስተኛው ይሆነልኝ። እያንዳንዱን እናያለን። አንደኛው የገንዘብ አያያዝና ብልህ ቁጠባ። ገንዘባችሁን እንዴት ነው የምትይዙት? በስደት ውስጥ ትልቅ ፈተናው ገንዘብ ማግኘት ሳይሆን ያገኘነውን ገንዘብ በአግባቡ ማስተዳደር አለመቻል ነው። ገንዘባችንን ለማዳን እነዚህ 3 ወሳኝ ህጎች እንከተል። አንደኛ፣ ላኪና ተቀባይ ብቻ አትሆኑ። የምታገኙት ሙሉ ገንዘብ በቀጥታ ወደ ሀገር አታስገቡ። ምክንያቱም ዛሬ የወር ደመወዛችሁን ልካችሁ ነገ እናንተ የሆነ ነገር ሊፈጠር ይችላል። መታመም አለ፣ ስራ ማጣት አለ፣ በጣም ችግር ላይ ልትወርቁ ትችላላችሁ። ይሄ ሲሆን ደግሞ ነገ ጧት ያንን ገንዘብ መልሳችሁ ላኩልኝ ብትሉ ላታገኙ ትችላላችሁ። ገንዘባችሁን ወዴት ነው የምትልኩት? እንዴት ነው የምትልኩት? በአሁኑ ሰዓት ገንዘብ ማግኘት አይደለም ከባዱ፣ ገንዘብ አጠቃቀም፣ እንዴት መጠቀም እንዳለብን፣ ለምን ላይ መዋል እንዳለብን አለማወቃችን ነው ችግሩ፣ ፈተናችን የኛ ማለት ነው። በተለይ በስደት ለምንኖረው ራሳችን መያዝ አለመቻላችን፣ እዚህም ሰቀቀን እዛም ሄደን ሰቀቀን ለሆነብን ይህን ቪዲዮ እስከ መጨረሻው ተከታተሉት። ቢያንስ ከ30 እስከ 40 ግማሽ ወደ ሀገር ግማሽ ካላካችሁ ወደ ሀገር፣ ከዚህ ደግሞ እናንተ መያዝ። ምክንያቱም እናንተ ባትታመሙ ስራ ባታጡ ምቹ ኑሮ ሁኔታ ላይ ብትኖሩ ሀገር ላይ የምትልኩትን ገንዘብ ወደ ሀገር ስትገቡ ላታገኙ ትችላላችሁ። የሆነ ቤት ወይም ቦታ አግኝታችሁ ልግዛ ብትሉ እንኳን የላካችሁትን ብር ላታገኙ ትችላላችሁ። ይሄ ብዙዎቻችሁ ደርሶባችኋል። የአስቸኳይ ጊዜ። ነገ ጧት ምን ሊፈጠር እንደሚችል አታውቁትም። ልትታመሙ፣ ስራ ልታጡ ስለምትችሉ ገንዘባችሁ ቢያንስ ግማሽ በእጃችሁ መያዝ አለባችሁ። አሁን ደግሞ የቁጠባ እንትን ስላለ በየራሳችን አካውንት ማስገባት ስለሚቻል ማለት ነው። ሁሌም እሺ እሺ አለማለት። ይሄን አድርጊልኝ ሲሉሽ እሺ እሺ ካልሽ ሁሌ እሺ የነሱ እስረኛ ትሆኛለሽ። አይሆንም ማለት ልመዱ። ቤተሰብ መርዳት እኮ መታደል ነው። ቤተሰብን ማስደሰት፣ ቤተሰብን መርዳት፣ ከችግር ማውጣት እንደናንተ የሚመረቅ የለም። እንደውም ቤተሰብን ስትረዱ ከፈጣሪ ታገኙታላችሁ። ነገር ግን በመጠን ይሁን። ቤተሰብ መርዳት እንዳለ ሆኖ ነገር ግን አቅማችን ባገናዘበ መልኩ መሆን አለበት። ለሀገር ቤተሰብ እያንዳንዱ ፍላጎት ለመሟላት ስንሮጥ የራሳችን ህይወት ጨለማ ውስጥ እንዳንከተው መጠንቀቅ አለብን። ወሰን ማበጀት ፍቅር እንጂ ንፉግነት አይደለም። ስለዚህ ቤተሰብን ስትረዱ በአግባቡ መቼና እንዴት መርዳት እንዳለባችሁ ማወቅ።
ሁሌ እሺ ካላችሁ ሁሌም የነሱ እስረኛ የነሱ ቁራኛ መሆን ስለምትችሉ ማለት ነው። ራሳችሁንና ጊዜ እንዴት ነው የምትጠቀሙት? ጊዜያችሁን በምንድን ነው የምታሳልፉት? ራሳችሁን እንዴት ነው የምታዝናኑት? እንዴት ነው የምታኖሩት? በትርፍ ሰዓታችሁ አለመቀመጥ፣ የሚጠቅማችሁን ነገር መያዝ። በትርፍ ሰዓታችን ማህበራዊ ሚዲያ ላይ ዝም ብለን ከመንከራተት ይልቅ ህይወታችንን የሚቀይሩ ጠቃሚ መጽሐፍትን ማንበብ፣ ጠቃሚ ሀሳቦችን መውሰድ፣ መንፈሳዊ ነገር ማዳመጥ። መንፈሳዊ ነገር ማዳመጥ መታደል ነው። በህይወታችን ውስጥ ትልቁ ነገር መንፈሳዊ ህይወታችን ላይ ጠንካራ መሆናችን ነው። ለነገ ጧት ጥንካሬ ስለሚሆንን አዳዲስ ክህሎቶችን መማር፣ ስልካችን ተጠቅመን አዳዲስ ነገሮችን መማር። ለምሳሌ የቋንቋ፣ የእውቀት፣ በተለያዩ ሀገር ያሉትን ነገሮች መቅሰም። በቃ ለነገ ህይወታችን ይጠቅመናል የምንለውን ነገር መያዝ፣ ወደፊት የምትሰሩትን ነገር ማሰብ። ሁሌ በስደት ሀገር ላይ መኖር ይከብዳል። ስለዚህ በስደት ሀገር ላይ ስትኖሩ የስደት ሀገር መስሪያ እንጂ መኖር አይደለም። ወደ ሀገራችን መግባታችን ስለማይቀር መማር ማወቅን የመሰለ ነገር የለም። ሶስተኛውና የመጨረሻው ደግሞ ማህበራዊ ግንኙነት። ከሰዎች ጋር ስትውሉ ምን አይነት ሰዎች ጋር ነው የምትውሉት? በሌላ ጊዜ እናየዋለን።